የተከዜ ዘብ ሰራዊት ከወልቃይት አካባቢ በአስቸኳይ እንዲወጣና ቀጠናው ወደ ትግራይ ክልል እንዲመለስ እንዲያደርግ ህዝባዊ ወያኔ ሓርነት ትግራይ ህወሓት ለፌደራል መንግስቱ ጥያቄ ማቅረቡ ተሰማ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትላንት ምሽት ባወጣው መግለጫ ወልቃይትና ራያ የሚገኙት የታጠቁ ኃይሎች በአስቸኳይ ወጥተው አካባቢዎቹ በትግራይ ክልል ስር እንዲሆኑ በማድረግ የአብይ አህመድ አገዛዝ ለፕሪቶሪያ ስምምነት ተገዢ መሆኑን ማሳየት አለበት ሲል ጠይቋል። ህወሓት መግለጫውን ያወጣው ሰሞኑን የተከዜ ዘብ ሰራዊት ምረቃ መከናወኑንና የወልቃይት ዞን አመራሮች ያደረጉትን ንግግር ተከትሎ ነው። ህወሓት በመግለጫው የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል ሲል ክስ አቅርበዋል። የዶክተር ደብረጽዮን ቡድን የፌደራል መንግስቱ የፕሪቶሪያውን ስምምነት እንዳይከበር በተደጋጋሚ ጥሰት እየፈጸመ ይገኛል፣ ከስምምነቱ ውጪ ስለ ትግራይ ጉዳይ ብቻውን እየወሰነ ነው ሲል ሰሞኑንም ክስ ማቅረቡ የሚታወስ ነው። የፕሪቶሪያው ስምምነት ዋናውን አስገዳጅ አንቀጽ ወደ ጎን በማድረግ በስምምነቱ ማሰሪያ ያልተበጀለትን የወልቃይትን ጉዳይ ይዞ ተደጋጋሚ ክስ እያቀረበ ያለው የዶክተር ደብረጽዮን ቡድን በቀጠናው ግጭት ለመቀስቀስ ፍላጎት እንዳለውና ዝግጅት እያደረገ እንደሚገኝ የወልቃይት ዞን አመራሮች በመግለጽ ላይ ናቸው። ዳግም ወደ ባርነት አንገባም የሚል አቋም የያዘው የአካባቢው ማህበረሰብ ታጥቆና ተደራጅቶ የህወሓትን ማንኛውንም አይነት ትንኮሳ ለመመከት መዘጋጀቱን ያሳወቀበትን የሰሞኑን የተከዜ ዘብ ሰራዊት የምረቃ መድረክ ህወሓት ጦርነት ታወጀብኝ ሲል ምላሽ ሰጥቶበታል። ባለፈው ሳምንትም የኢትዮጵያ ዜና አገልግሎት በትግርኛም ባሰራጨው ዜና ላይ ሁመራን በአማራ ክልል ውስጥ እንዳለ አድርጎ አቅርቧል የሚል ክስ ይዞ መግለጫ ያወጣው በደብረጽዮን የሚመራው የህወሓት ቡድን እነዚህ አካባቢዎች ወደ ትግራይ ክልል ካልተመለሱ ቀጠናው ወደ ግጭት መግባቱ የማይቀር ነው ሲል አስጠንቅቋል። የሁለቱ ወገኖች ግጭት ውስጥ መግባት የሚጠቅመው ለአብይ አህመድ አገዛዝ መሆኑን የሚገልጹት አንዳንድ የፖለቲካ ታዛቢዎች በሁለቱም አካላት በኩል ጥንቃቄ የተሞላበት አካሄድን እንዲከተሉ መደረግ አለበት ሲሉ አስተያየት በመስጠት ላይ ናቸው። የዶክተር ደብረጽዮን ቡድን ወልቃይትና ራያ ወደ ትግራይ ክልል መመለሳቸው ለድርድር የሚቀርብ ጉዳይ አይደለም፣ ህዝባችን እየተሰቃየ ነው፣ አካባቢዎቹን በወራሪዎች እጅ አድርገን የምንተኛው እንቅልፍ አይኖርም በሚል አቋም ጉዳዩን እያጦዘው ሲሆን በወልቃይት አስተዳዳሪዎች በኩል ነጻነታችንን በመስዋዕትነት አስጠብቀናል፣ ወደ ኋላ ተመልሰን የባርነት ዘመንን ለህዝባችን አንፈቅድም በሚል አቋም ከፍተኛ ቁጥር ያለው ጠንካራ የተባለ የተከዜ ዘብ በሚል የሚጠራ ሰራዊት በማደራጀት ላይ እንደሚገኙ